ቻት ስላደረጋችሁ ብቻ ገንዘብ ስለሚከፈላችሁ ስለ ኮንሶ አፕ ብዙዎቻችሁ አታውቁም። እንግዲህ ዛሬ ሙሉ ቱቶሪያል ቪዲዮ አሳያችኋለሁ እንዴት እንደምትሰሩና እንዴት ገንዘብ እንደምታገኙ ሙሉ ነገሩን ዛሬ እነግራችኋለሁ። ከሀ እስከ ፐ ያለውን ነገር እያንዳንዷን ነገር አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ኮንሶ አፕሊኬሽንን በማውረድ ኮንሶ አፕሊኬሽንን ካወረዳችሁ በኋላ እናንተ የእናንተን ኢንቪቴሽን ኮድ ኤስቪ ብላችሁ እንደምትመለከቱት የኔን ማለት ነው። ይህንን ኢንቪቴሽን ኮድ ከቴሌግራም ቻናል ላይ ታገኙታላችሁ። እዚህ ጋር እንደምትመለከቱት ይህንን ኢንቪቴሽን ኮድ ማለት ነው ኤስቪ ቪ3 የሚለውን ይህን ሊንክ እንደነካችሁ እንደምትመለከቱት ወደዚህ ያመጣል። እናንተ $11 ማግኘት ትችላላችሁ። እንደምትመለከቱት ይሄኛውን ኮድ ማለት ነው በትክክል ይሄኛውን ኮድ ትሞሉታላችሁ። ኤስቪቪ3 17 የሚለውን ማለት ነው። 17 የሚለውን ይሄኛውን በሚገባ ትሞሉትና ይሄኛውን ከሞላችሁ በኋላ እናንተ ቀጥታ አሁን ይሄንን ከሞላችሁ ቀጥታ ወደ ውስጥ ያስገባችኋል ማለት ነው። እንግዲህ ወደ ኮንሶ ውስጥ እንደገባችሁ ያለውን ነገር አሁን በሙሉ አሳያችኋለሁ ማለት ነው። ወደዚህ አፕሊኬሽን ከገባችሁ በኋላ እዚህ ጋር የተለያዩ ፖይንቶችን በመሰብሰብ እዚህ እንዲሁም ደግሞ እዚህ ጋር ሪፈራል የሚለውን በመጠቀም ሰዎችን በመጋበዝ እናንተ ማግኘት ትችላላችሁ ማለት ነው። ሰዎችን በመጋበዝ እናንተ እዚህ ጋር እንደምትመለከቱት እዚህ ጋር በዩኤስዲቲ እዚህ ጋር ደግሞ በሲፒኤስ ተጠቅማችሁ ገንዘብ ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ እዚህ ጋር እንደመታችሁ ስክሮል በምታደርጉበት ጊዜ እንደምትመለከቱት እዚህ ጋር ይቆጥርላችኋል ማለት ነው። እንደምትመለከቱት ከላይ ይቆጥርላችኋል ማለት ነው። እንደምትመለከቱት ይሄኛው ይቆጥርላችኋል ማለት ነው። እናንተ እንደዚህ እያደረጋችሁ ገንዘብ መስራት ትችላላችሁ ማለት ነው። ሌላኛው ደግሞ ከዚህ አፕሊኬሽን ላይ ገንዘብ የምናገኝበት ቻት ስናደርግ ነው። ለምሳሌ ይሄኛው የምትጠቀሙ በጣም አሪፍ ብዬ ነው የማዋጣው። እንደዚህ ዝም ብላችሁ የጻፋችሁ ያው በምትመለከቱት ባልኩ በምትጽፉበት ጊዜ ለእናንተ እዚህ ጋር ከአጠገብ ይቆጥርላችኋል ማለት ነው። እንደምትመለከቱት እናንተ ይሄን በምትጽፉበት ሰዓት እሱ ይቆጥርላችኋል ማለት ነው። እንደዚህ በማድረግ መስራት ትችላላችሁ። በጣም ቀላል በሆነ መንገድ ነው የምትሰሩት። እንደዚህ መስራት ትችላላችሁ። ሁሌም ይሄ አፕሊኬሽን በጣም ለየት የሚያደርገው በሪፈራል በጣም ከፍተኛ ገንዘብ ማግኘት ትችላላችሁ። ሌላው ደግሞ ኮንሶ ኤም ቦክስ የሚለውን በመጠቀም በጣም ብዙ ገንዘቦችን መስራት እንችላለን ማለት ነው። እዚህ ጋር የሚሰጠንን ነገር በመጠቀም የሲፒኤስ ኮይኖችን በቀላሉ ማግኘት ትችላለን። ለምሳሌ እዚህ ጋር ጎ የሚለውን በመንካት ወደ ውስጥ በምንገባበት ሰዓት ጊዜ እንደምትመለከቱት ትንሽ ቆየት ይላልና ወደ ውስጥ ያስገባላል ማለት ነው። ትንሽ እንጠብቀዋለን። ሎዲንግ እያደረገ ነው። ይህንን በምንጫወትበት ጊዜ የኮንሶ ሲፒኤስን በቀላሉ ማግኘት እንችላለን። ቼክ የሚለውን እንነካዋለን ማለት ነው። እዚህ ጋር እንደምትመለከቱት ጎ ይለናል። እናንተ እንደምትመለከቱት ይሄኛውን በምከፍቱበት ሰዓት ዶላሮችን እንደዚህ እንደ ሰዎች ሁሉ ዶላሮችን ማግኘት ትችላላችሁ ማለት ነው። እንደምትመለከቱት ሰዎች ዶላር እያገኙበት ይገኛሉ ማለት ነው። እናንተም እንደዚህ ይሄንን ቦክስ በመክፈት ዶላሮችን ማግኘት ወይንም ደግሞ የሲፒኤስ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። እንደዚህ አይነት ቪዲዮዎችን ይዤላችሁ በፓርት ስለሚመጣ ፎሎ ማድረግ እንዳይረሳ። ይመቻችሁ።